ማዘር ፕሌን ውስጥ ማጨስ አይቻልም። ከፈለጉ ውጪ ማጨስ ይችላሉ። ምን አገባሽ? አልወርድም። የምርጫው አሸናፊ ከሆኑ ለኢትዮጵያ ሕዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። በጣም መሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። አሁን ባለቤቴን ምን ልበለው? እሺ፣ ሁላችንም እንደምናውቀው ኢራን ሚሳኤል ልተኩስ ነው ብላለች። በዚህ ጉዳይ ማዘር ምን ይላሉ? ምን አገባሽ? አርፈሽ አትቀመጪ። እኔ የምለው ጅብ በማታ እንጂ በቀን ይወጣል እንዴ? ምን ላድርግጥ? ኑሮ ከበደጥ። በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ። በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደለም እንዴት? ለመጀመሪያ ጊዜ በአዲስ አበባ ከተማ የብር ዝናብ እየዘነበ ሲሆን ሁሉም የቻለውን ያህል ለመሰብሰብ እየተሻማ ነው። ሞኛ ሞኝ የሆነች ሚስት ነው ያለችኝ። የትም ስልኳን ተሰርቃ ትመጣለች። ደግሞ ባለቤቴ ምን ይለኛል ብላ ታወራለች። አታፍርም። ፈጣሪ ትዕግስቱን ይስጥኝ። ለአዳነች አቤ ንገሯት፣ ቤት ክራይ አዲስ አበባ ውስጥ እየተወደደ ነውና ቤት እንዲሰጡኝ። ኮዬ ፈጬም ቢሆን ግድ የለኝም። በመዲናችን መሃል የመኪና መንገዶች እየተበላሹ ነው። በዚህም ምክንያት ብዙ ሰዎች ጉዳት ደርሶባቸዋል። ኦ ማይ ጋድ! አፖል ስንት ነው? 500 ብር። አረ ሰዎች አፖል 500 ብር? ወደ ጫካ እመለሳለሁ። ትናንት እኔን ሞኝ እያለ ሰድቦኝ ነበር። ከተነሳብኝ ማንንም አልሰማም። በዚህ ጨርጫሳ ሽማግሌም አልሰደብም። ማንም እንዳይገላግለን። ሰላም፣ አዳም ነኝ ከኤደን ገነት ውስጥ። እግዚአብሔር አሁን ፈጠረኝ ጻና የአትክልቱን ቦታ ጉብኝት እየጀመርኩ ነው። ለሁሉም ነገር የመጀመሪያ ጊዜ ነው። ይህ ቦታ እውነት አስደናቂ ነው። እንዴ ይህ ነገር ምንድነው? ስም ለመስጠት እያሰብኩ ነው። አንበሳ ቢዋለሁ። ተመችቶኛል፣ ግን በእውነቱ ትንሽ ብቸኝነት ይሰማኛል። እኔ የመጀመሪያው ሰው ነኝ ግን የማካፍለው ሰው ከሌለ ባዶነት ይሰማኛል። ሰላም፣ አሁን ብቻዬን አይደለሁም። እግዚአብሔር ከጎን አጥንቴ ሰርቷታል። ስሟ ሔዋን ትባላለች። ኢትዮጵያ በታሪክ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። እንኳን ደስ አላችሁ። How does it feel for Ethiopia to compete at a high level? We are known for our long distance running, but now we are ready to show our passion and potential in football. Thank God. ጠቅላይ ሚኒስትር ስሆን መጀመሪያ የምሰራው ስራ ግጥም የሌላቸው ዘፈኖች እንዲታገዱ ማድረግ ነው። ቀጥሎ ምን ላይ እገዳ እንዳደርግ በኮሜንት ላይ አስቀምጡልኝ። ወይኔ በላቸው፣ ስልኬን በሉኝ። አባት ስልክ ይዘሃል? አንዴ ስልኬ ላይ ደውልልኝ። ሌባ አጭበርባራ ልትበላኝ ነው። እኔ የምለው ወንድ ልጅ ከዝንጀሮ መለስ ካለ ለትዳር በቂ ነው ያልሽው ልጅ የታለሽ? እየጠበቁሽ እኮ ነው። እዚህ ያለው ነፋስ በጣም እየጠነከረ ነው። እናም አንድ ቤተሰብ በድንጋጤ ቤታቸውን ለቀው ሲወጡ አያታቸውን የዘነጉ ይመስላል። እርዱኝ ባካችሁ እርዱኝ። ጥሬ ስጋም ብላ። በጣም አሪፍ። አበላላችሁ ደስ አይልም። እንመልከት አንዳንድ ኮሜንቶች። አበላላችሁ ደስ አይልም። እስቲ ጸጉሬን አሪፍ አድርገህ ቁረጥልኝ። ከፍቅረኛዬ ጋር ቀጠሮ አለኝ። ለቅቅል የሚሆን ነገር አለ ወይስ ልጻፍብህ? ይልቁንስ ይሄን ያዙ። ሰላም ቤተሰብ፣ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታየው ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው፣ አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ። ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። ቡዳ መድኃኒት አለሽ? ቲክቶክ ላይ የሆነ ነገር ያደረጉብኝ ይመስለኛል። አዎ መድኃኒት አለ። መርካቶ ውስጥ ሁሉንም ነገር ታገኛለህ። ቲክቶክ ላይ በጣም ብዙ ላይክ አድርገውኝ ቡዳ በላኝ።
ቲክቶክ ፋሚሊ ቦሌ ፍርፍር በላው፣ ፒያሳ ቶሞካ ጠጣው፣ አሁን መርካቶ ነኝ። እውነተኛ ገበያተኛ አይደል እንዴ? እንኳን ደህና መጣ ቢግፉት። እዚህ በመገኘት ደስ ብሎኛል። ቤተሰብ እንደዚህ አይነት ነገሮች ፍቅር ይገባቸዋል። ይህ የኪስ ቦርሳ በእውነተኛ ንግስት በእጅ የተሰራ ነው። የቲክቶክ ቤተሰብ ሰላም ነው። ከወደዳችሁት ዝም ብላችሁ አትለፉና ኑና ግዙ። ይሄ ያዜብ ሱቅ ነው። እንዴት ያለ ቦታ ነው! ሄዳችሁ እዩት። ቢግፉት ሰላም ብሏችኋል ብሎ። ወንድሜ መርካቶ መተ መግዛት ያለበት አንድ ነገር ምንድነው? ሳምቡሳ በቅናሽ ዋጋ ታገኛለህ። ይሄ ነው ትርፉ። ፋራ በሙሉ ዋጋ ከከፈልክ ለማንም እንዳትናገር፣ ዝም ብለህ አልቅስ። ወገኖቼ መርካቶ ውስጥ ነኝ። ስልኬ የመሰረቅ እድሉ ምን ያህል ነው? እስቲ የመርካቶን ነዋሪዎች ቃለ መጠይቅ እናድርግ። መርካቶ ውስጥ ስልክ የመሰረቅ እድሉ ምን ያህል ነው? በጭራሽ። ይሄ ሁሉ ውሸት ነው። ግን ሁልጊዜ ኪስህን አረጋግጥ። ቤተሰብ እንደኔ አትሁኑ። ቲክቶከር መሆን ላይ ተጠምጄ ስልኬን ነጠቁኝ በፍርፍርና ደግሞ ብለህ ሳር መብላት ጀመርክ። እባክህ ትንሽ ወፈርኩ እና ሚስቴ ቀንስ ስላለችኝ ዳይት ጀምሬ ነው። ዛሬ ዴት ነበረኝ እዚች ካፌ ውስጥ። ቺኳ ግን ቆየች፣ ሳትቀጣኝ አልቀረችም። ስልክ አታነሳም፣ ቀጣችኝ ማለት ነው። ወይኔ ሰውየው። ይሄ ቡና በጣም ከባድ ነው። የጫት ዱቄት ነስነስ አድርገውበታል መሰለኝ። ወንድም ትንሽ ጠጋ ብትልልኝ፣ ቦታው ጠበበኝ እኮ። ምን አባክ ነው የምትለው? ከደበረህ መውረድ ትችላለህ። ስልኬ የት አለ? የለም፣ ስልኬን ተበላው። ሲተሻሸኝ ታቆይ ነበር ይሄ ጥላቢስ። ጋሼ ለወንዶች ምክር፣ እናትህ የለገዳዲ ውሃ እየጠጣች አንተ ችኮቹን ብላ ካልጋበዝኩ አትበል።